ሃንግማን አቻ ወጣለች ኖርማል ነው ቶፕ 4 ለመግባት አቻ ኖርማል ነው ሴንት ጄምስ ፓርክ የሁለት ሃፍ ጨዋታ ነው ያየነው ፈርስት ሃፍ ኒውካስል እሳት ከዛ ሰከንድ ሃፍ ካፒቹሌት አርሰናልን ባለቀ ሰዓት ሰጠው ሊቨርፑልን ባለቀ ሰዓት ሰጠው ኒውካስል ይሰጣል ቸልሲ ኮንክ ግን አቻ ይወግምባል ሪስ ጄምስ ምን አይነት ቅጣት ምትን ያገባው አባቴ ዳዳዳዳዳዳ የሶየ ሚድፊልድ ላይ ከባድ ፕሮስፔክት የሆነ ሰው ይሸጡታል ማለት ነው ቸልሲዎች ታቃላችሁ ቫይቡ ሊሸጥ ነው ማለት ፓልመር ደግሞ በጣም የሚጮህበት ስቴዲየም ውስጥ ምናምን አይደለም ራሱ ነው የሚበርደው እኛን ሳይሆን የሚያበርደን ራሱ ነው የሚበርደው ማሬስካ ይችላል ተጫዋች ስለሌለው ነው የተገነዘብናቸው ነገሮች ማለት ዛሬ በተሸነፍ ይኖር 8ኛ ነበር ምትሄጁ ማለት ሁሉም እንዲው ወንድም ጥላ ራሱ እንዲው እየቋጠረብሽ ነበር ክፉ ነው ለራሱ ጥቅም ብቻ ነው የሚያስበው ሰገጣ መፈመስ አለበት ሃንግማን ያለበለዛ ጉድ ውስጥ ነው የምትገባው ሃንግማን ነግሬሃለሁ የሲቲን ጨዋታ ስትሪም እናደርጋለን የሊቨርፑልን ጨዋታ ስትሪም እናደርጋለን የአርሰናል ጨዋታ ስትሪም እናደርጋለን ቋጣሪም ጠርተናል ወያላ ጠርተናል ዛሬ እኔ ነው የኔ ቀን ነው ዛሬ ምን አለ በለኝ ማታዛልቁ ከሆነ ለምን ታጓጉናላችሁ ለምን እኛ ምን እንዲ መጫወቻንን እንዲ ለምሩ መታጓጉን አሁን እሺ ኒውካስትል ምንድነው የሚባለው እሺ አንተ አሪፍ እኮ ሄዳችኋል አሪፍ ፀሐይ አይወድም ቼለው ጉድ ሰራችሁት ብዬ ተስፋ አድርጌ እንደዚህ ባል አረ ደሙ የገባባችሁ ጎል እኮ አንተ የገባባ እንደ 3 እኮ ነው የሚቆጠረው ያጎላውን እንደ 3 ነው እንዴ ወይ ማዛለቅ ካልሆነ አታጓጉን እኔ ቼለው የመጨረሻው ዘመን ምልክት ነው ወንድሙ ይነሳል ሆኖብኝ ነው የጥቅማ ጥቅም ጉዳይ ሆኖብኝ ነው እንጂ ትመቸኛል ምን አማራጭ አለኝ ትመቸኛል ባለፈው ጋርናቾ በካራባኦ ካፕ 2 ጎል ሲያስቆጥር የሆነ የቸልሲ ደጋፊ ቪዲዮ ሰርቶ ነበር ማቲያስ ኩኛና ጋርናቾን ያወዳደረ ይሄ የጎል ተሳትፏቸውን እየጻፈ ነበርና እኔ የማንቸስተር ደጋፊዎችን አርደው መጠየቅ ፈልጌ የቸልሲ ደጋፊዎች እንደው ከኩኛና ከጋርናቾ ምረጡ ብትባሉ ወደ ቡድናችሁ እንዲመጣ ምረጡ ብትባሉ በእርግጠኝነት እኔ በሙሉ ልብ ተማምኜ ኩኛ እንደምትመርጡ እርግጠኛ ነኝ እውነት ነው የምላችሁ ጎል ምናምን አሁን ኩኛ ተወት እንዴ ጋርናቾ እኮ ዛሬ እኮ ሰዎች 3-4 በቃ ማግባት ይችል ነበር እንዴት ኦን ታርጌት አይሆንም ዝም ብሎ ወደ ላይ ጥልዝ እንደዚህ ነበር እኛ ጋር ሲጫወት እንዴ ጭራሽ አልነበረም የማንቸስተር ደጋፊዎች ደግሞ እንደው ጋርናቾ ቸልሲ ነጠቃን ምናምን መቸም አይሉ እርግጠኛ ነኝ አሁን ኩኛ 2 ጎል አይደል በኩኛ ደስተኛ ናቸው የሚሆኑት እርግጠኛ ሆኜ እኔም እንደዛው እኔ አሁን ጋርናቾ ጠልቼው ማለት አይደለም እዛ ሄዶ ባላንዶር ቢወስድ ቅር አልሰኝም እሱና 10 ቁጥሩ ማክ ማለት ነው ዶክተር እሱና ሁለቱ እዛ ሄደው በየሄዱበት ክለብ እንደው በቃ የፈለጉትን ባላንዶር ቢሰጣቸው በየቀኑ ቢሰጣቸው ቅር አይለኝም ግን አንድም የዩናይትድ ደጋፊ ጋርናቾን ቸልሲ ነጠቀን ምናምን ብሎ እሪ አይልም የቸልሲ ደጋፊ ደግሞ አገነተርናቸው እኮ ነጠቅናቸው ጋርናቾን ምናምን እያለ ይፎክራል ብዬ አላስብም ማስተዋል የሚችል በተለይ የቸልሲ ታላቅነትን የሚረዳ የቸልሲ ደጋፊ እንደዛ እያለ አይፎክርም ጋርናቾን ነጠቅ ነው ምክንያቱም ቸልሲ በዛ ቦታ ላይ በጣም የተካኑ ምርጥ ተጫዋቾች ተጫውተዋል በዛ ልኬት ከለካው ይሄ ያንስብሃል እንዴ ዛሬ እኮ 3-4-0 ምናምን በቃ ይሆን ነበር ከረፍቱ በኋላ እኮ እንዴ ወደ ላይ ትንሽ ምንድነው ኳሶችን መቀማት ጀምሯል እያገዘ እኔ ወደፊት የተሻሻለ ይሆናል ብዬ አስባለሁኝ አሁን ግን በጣም ገርሞኛል ያው እኔ ሁሌም እንደምለው ካፒቴናችሁ ግን እሱ ስላላችሁ እድለኛ ናችሁ ፓልመር ያው ፊትነሱ ጥሩ ስላልሆነ ይመስለኛል የሚቀይረው እስቲቫውም እንደሆነ ጫላቅም ጉዳት አጋጥሟት ይሁን እሷም ብትኖር የተሻለ ይሆን ነበር ፔድሮም ያው ይሆነ ጥሩ አልነበረም ግን ጎል አስቆጥሮ ወጥቷል ሳንቼዝ ነው እንደውም አሲስት ያደረገው ዛሬ ከረፍት በኋላ የነበረው ቸልሲ በጣም አሪፍ ነበር ካሴዶ መመለሱም ጠቅሞታል እኔ አንድ ጭንቅላት ያለው ተከላካይ ቢኖር ቸልሲ ቤት ውስጥ ትንሽ ጠፈፍ ያለ ምራቁን ዋጥ ያለ ተከላካይ ቢኖር የተሻለ ይሆናል ብዬ አስባለሁ እድሜያቸው ሁሉም ገና ስለሆኑ ወደፊት የተሻለው ቸልሲ ሊሆን ይችላል ብዬ አስባለሁ ግን በጋርናቾ ጉዳይ እኔ የማንቸስተርን ደጋፊ ነጠቀን ምናምን ብላችሁ ይሆነ እንደው ልታበሽቁ ትሞክራላችሁ ብዬ አላስብም እንደውም በዝውውሩ ይሆነ ትበሳጫላችሁ ብዬ ነው የማስበው እስቲ እናንተ የሚሰማችሁን ኮሜንት ላይ አስቀምጡ ቪዲዮ ከተመቻችሁ ኮፒ ሊንክ ሪፖስት ላይክ ማድረግ እንዳይረሳ ቴንክ ዩ ኧረ ምን አይነት ጨዋታ ነው ኧረ እግዚአብሔርን ፈጣሪ ያተረፋቸው እግዚአብሔርን ምን አይነት ጨዋታ ነው ሰከንድ አፍ ይቅርታ እንግዲህ ያው ሰከንድ አፍ ሁለተኛው ጎል እንዲህ እንደጨፈርኩ የመጀመሪያው ጎል እንዲህ እንደጨፈርኩ ኧረ ሪስ ጄምስ ምን አይነት ተጫዋች ነው ጆዋ ፒሮ እስከዛሬ የሚያቃጥለንን ምን አይነት ጎል ነው ያስመለከተን ሳንቼዝ አሲስት ኧረ በስማም ለተመልካች አዝናኝ ጨዋታ እግዚአብሔርን ሳትወሻሹ በቃ የሚገርም ጨዋታ ነበረ
ክፍት ጨዋታ ነበር። በቃ ክፍት ጨዋታ። ከባዱን ጨዋታችንን እስከዛሬ 4 ዓመት ተከታታይ እዚህ ሜዳ ላይ ተገርፈናል። በአሁኑ ግን መገረፍ የለም። እንደውም ደቂቃ ቢኖር እኛ የመጨመር ቻንስ ነበረን። ግን ይሁን ብለን ከባዱን ጨዋታችንን ጨርሰን ካሁን በኋላ እንዳለ በሜዳችንና የቀሩት ደግሞ ቀላል ጨዋታ ስለሆኑ የዛኔ እንገናኛለን። ግን እግዚአብሔርን ይለያል። በቃ ቼልሲ ይለያል፣ ማሬስካም ይለያል። ሰከንድ ሃፍ ላይ በቃ የሚገርም አሰልጣኝ እንደሆነ አስመስክሯል። ለማንኛውም ግን እንዳይደብራችሁ እግዚአብሔርን ጸዴ ጨዋታ ነው ያየነው። ከባድ ጨዋታ 1 ነጥብ አግኝተናል። ሲቲ የጣለበት ጨዋታ ነው እዚህ ሜዳ ላይ። እንዲሁም ሌሎቹ ደግሞ በኒውካስትል ሜዳ የታወቀ ነገር ነው። ስለዚህ እንዳይደብራችሁ፣ ሁሌም ቼልሲ ይቅደም። ስንት ነገር አስቤ ኒውካስትል የሃንግማንን ደጋፊ እንዴት ጨጓራውን ልላጦ የሚለውን ነገር በደንብ ተዘጋጅቼበት 2-0 ስትመራ ኒውካስትል ምንድን ነው ችግር? ይሄኔ እኮ ለባዶ የምትመራው እኔን ቢሆን እኮ አትለቀኝም ነበር። አውቃለሁ ምን አይነት ቡድን ነው። ለማንኛውም ሃንግማን ምን አይነት ፐርፎርማንስ ነው? ሁለት ደብል ፌስ ነው እንዴ ያላችሁ ቸልሲዎች እንዴ? ፈርስት ሃፍ ሌላ፣ ሰከንድ ሃፍ ሌላ እንዴ? የመጀመሪያው 15 እና 20 ደቂቃ ሌላ ቡድን፣ ከዛ በኋላ ሌላ ቡድን። ምንድነው ደብል ፌስ የምትሆኑበት? አንድ ቡድን ሆኖ እንጂ እኛ እኮ ተሰቃየን እንዴ። እኔ አሁን ሰጡት ለጠፉት ብዬ እኮ ጨርሻለሁ። ግን በቃ ግግሞ ተነሳ አቻ ጨረሰኝ ጨዋታ። ግን ዛሬ ያሳያችሁት ሁለታችሁም ጨዋታ እጅግ የሚገርም ነው። በተለይ ደግሞ ሰከንድ ሃፍ ላይ ቼልሲ ያሳየው እንቅስቃሴ በጣም ምርጥ ነበር ጀማው። ለማንኛውም ግን እጅግ በጣም የሚያምር ቆንጆ ፉክክር የነበረበት ምርጥ የመክፈቻ ጨዋታ አይተናል የዚህ ሳምንት ማለት ነው። ለሁለታችሁም ጭብጨባ ይገባችኋል ጀማው። በተረፈ ይመቻችሁ ጀማው። ቢስሚላ እንዴት ያበደ ጨዋታ ነው ያየ ነው። ፈርስት ሃፍ ሊጫወቱ ነው የመጡት ኒውካስትሎች፣ ቼልሲ ሰከንድ ሃፍ ሊጫወቱ ነው የመጡት። ሁለቱም እረፍቱን ተካፍለውት ነው የሄዱት ማለት ነው። ግን ከሆነ ሰዓት በኋላ በቃ ያበደ ጨዋታ ነበር። ሁለቱ እኩል የሚገባው አይነት ጨዋታ ማለት ነው። ቼልሲ ግን ወይኔ ጋር ናቸው። እንዴት ነበር ስትቃጠሉ የነበራችሁት የዩናይትድ ደጋፊዎች? ቢስሚላ ይሄ ምንም አርጀንቲና፣ ይሄ ጥቁር አፍሪካዊ ተጫዋች ነው፣ ምንም አርጀንቲና አይደለም። እንዴት እንደሚያቃጥል ማለት ነው። ግን በቃ ቅዳሜን የሚያሳምር ቅዳሜን በአሪፉ የሚያስጀምር አይነት ጨዋታ ነው ያየ ነው። ይመቻችሁ። አሪፍ ጨዋታ ነው። ያመለጣችሁ ሰዎች በጣም ነው የሚያሳዝን ነው። ይሄ ጨዋታ በጣም ጸዴ ጨዋታ ነበር ያየ ነው። ሁለቱ ቲሞች መካከል ያለው ልዩነት ምን መሰላችሁ? በኒውካስትል እና በቼልሲ እኛ 11 ተጫዋች ነው ያለን፣ እነሱ ግን ተቀያሪዎች አላቸው። ስኳድ ዴብዛቸው እንዴት ደስ እንደሚል በቃ የሚገራርሙ ተጫዋቾች አሏቸው ተቀያሪ። እኛ የለንም። አየህ አሁን ጋርናቾ ሲሳሳት ነበራ። ማንን ነው የምታስገባው? ጊተንስ ደግሞ ያውኑ ምንም የማያውቅ ሰው። እንደውም ጋርናቾ እየተመለሰ ሲከላከልልን ነበር። ጎበዝ ነው። እንትን ላይ ወርክ ሬቱ በጣም አሪፍ ነው። ማንን ነው የምታስገባው? ኔቶ ቢጎዳ የለም። ኢስቴቫው ነበር የለም። ማንም የለንም። ገብቷል። ፓልመር ራሱ ጉዳት እያለበት 80 ድረስ የተጫወተው ሰው ስለሌለን 11 ተጫዋች ነው ያለን። ኤንዞ ማሬስካን መውቀስ አንችልም። በቃ ልንገራችሁ፣ ማንም ሰው እንዳይወቅሰው እሱ ልጅ። በቃ 11 ተጫዋች ነው ያለው። ምን ያደርጋቸው? ቤንቾቹን የኛን ቤንቾች አይታችኋቸዋል እኮ ሄደው ካርዲፍ ነው ምናምን ከሚባል ሰውዬ ጋር ምን እንደተፈጠረ በቃ የለንም። እኛ ጆርጅን ነው የምታስገባው፣ ታሪክ ጆርጅን። በቃ ሌላ የለንም። እንግዲህ እኔ ደግሞ እሱን ከማይ እኔ በወጣ ይሻለኛል ባላየው። አየው የለንም። እኛ 11 ተጫዋች ነው ያለን። ከዛ እነሱ አሁንም 15 ዓመት በታች 18 ዓመት በታች የቼልሲ ቲም እኮ ኢንቪዚብል ሆኖ ዋንጫ ይበላል እኮ። የገዙ የተሰበሰቡት ተጫዋች እኮ እዛ ላይ ያለው ኢንቪዚብል ሆኖ ዋንጫ የሚበላ ቲም። ግን እኛ 11 ተጫዋች ነው ያለን ዋናው ቲም ላይ። በቃ የለንም። እኛ ተጫዋች የለንም። ኒውካስትል አንተ ባርንስን ዊሳን ምናምን የሚቀይሩት ተቀያሪዎቻቸው ማለት ጆኒልተን ምናምን ቤንች ናቸው። አስበዋል። ግን እኛ ነን ለታይትል ሬስ የምንጫወተው። ግን እነሱ የሉበትም። ምን ያክል የሞተ ስኳድ እንዳለን ይሁት። ምንም የሌለን ምንም 3 ተጫዋች ምናምን አይደለም ቼልሲ ማስፈረም ያለበት። በየዲፓርትመንቱ አንዳንድ ሰው ማስፈረም አለ። ሌላ 11 ሰው ማለት የሚችል እነዚህን ሸጡ። የምሬ ነው ነገር እንዳለ እነዚህን ሰብስቦ ሸጦ ቤንቾቹን ሌላ 11 ሰው ለምሳሌ ተቀያሪ ላይ በጋርናቾ በኩል እነ ሲሚኒዮ እነ ኬናን ይልዲዝ መምጣት አለባቸው። መሀል ላይ እነ አዳም ዋርተን ኢቨን ወይ እንትና ወይ ባሌባ ወይ እንትና ማነው አንደርሰን የኖቲንጋሙ ተከላካይ ሙሪሎ መምጣት አለበት። ሴንተር ባክ የለንም። ምንም እንዳትወሩ ማለት እንዴ። እሺ ኩኩሬላ ቢጎዳማ ሀቶ ነው የሚገባው። የዛሬ ኢንቴንሲቲ ያለው ጨዋታ ላይ ሀቶ ነው የሚገባው የነበረው። በቃ የለንም። ምንም ነገር የሌለን በቃ እውነት እኔ በጣም ነው ያዘንኩት የእነሱን ቤንች ሳይ። እውነት ቼልሲ እንደዚህ ሆኖ አይቼው አላውቅም። እውነት አረ ቼላ 2-2 2-2 ምን አይነት ጌም ነው ማን። የቼልሲ ደጋፊዎች ይህንን ቪዲዮ ኮፒ ሊንክ ሪፖስት እያደረጋችሁ ጀምሩት ማለት አሁን ኑና አንዴ ልንገራችሁ ውስጥ ከሜዳ ውጪ ኒውካስትልን ማሸነፍ ማለት ይውላችሁ ለእኔ ነው የተፈቀደው። ግን 2-2 በጣም የሚያምር ጌም ማን። ጨዋታውን ማሸነፍ ይገባችሁ ነበር። ጋርናቾ የተባለ ጡማ ሰው ኧረ አይችልም በቃ
ጭራሽ ነው የማይችለው። ኧረ ምንድን ነው የሚሰራው? የማአት ኳስ በጣም ብዙ ስፔስ እያገኘ መጠቀም አልቻለም። ማን ጄምስ ምን አይነት ጎል ነው ያገባው? አርኖልድን ማይመስለኝ አትቅጣት ምትቅርቅር ምናምን በጣም የሚያምር ጨዋታ። ፓልመርን ከጨዋታው ውጪ ነበር ያደረጉት። ለመሰላችሁ ማርክ አድርገውት ነው የገቡት። ኳስ ሲነካ ለሶስት ምናምን ጭፍጭፍ። ኧረ ኒውካስትል ግን አንተ ሪሲሊንግ ነው ምንድን ነው? ኳስ ስትይዙ መደባደብ በጣም የሚያስፈራ ቲም። ኒውካስትልን አውቀዋለሁ እንዴት እንደሚያደርግ ገባችሁ? ከሁለት ባዶ ግን ሁለታቸው መውጣታችሁ በጣም አሪፍ ነው። አሁን የትም አትሄዱም፣ አይዟችሁ። ምን አይነት የተለያየ ሁለት ሀፎች ነው ያየነው። የተለያየ ፍጹም የተለያየ ሁለት ሀፎች። ፈርስት ሀፍ ጭራሽ በፍጹም ኒውካስትልን አልቻልነውም። ሲቀጥል ሰከንድ ሀፍ ላይ ትክክለኛው ቼልሲ ተመለሰ። ለምን እንደሆነ አይገባኝም። በቃ እንደ አማተር ለምን ቼልሲ ሁል ጊዜ እንደሚጫወት አይገባኝም። ለምንድነው ሎ ብሎክ ላለው ቲም ለምሳሌ ዘግቶም ፕሬስ እያደረገ ለሚጫወተን ቲም መፍትሄ የማይታሰቡ? እኔ ሁል ጊዜ በቃ ይሄ ነገር ግርም ይለኛል። ሎ ብሎክ ከሆነ ከዘጋብንና ከዛ በኋላ ደግሞ 1v1 ፕሬስ እያደረግን ከሆነ የሚጫወት ከሆነ መፍትሄ የለንም። ለምንድን ፓልመር ተደጋጋሚ ፊዚካሊቲ ጥሩ አይደለም። በቃ አየሁት ነካ ሲደረግ ለምን እንደሆነ አያውቅም። በቃ ፓልመር ፊት ካልሆነ እንደዚህ አይነት ከባባድ ጌሞች ላይ መቼስ ይታያል አይደል? ኒውካስትል ምን አይነት አጫወት እንደሚጫወት አይደለም አሰልጣኙ ይቀርና እንግሊዝ ውስጥ እና ማሪስካ ወይም ስታፉ ይቀርና እኛ ደጋፊዎቹ ራሱ እናውቃለን ኒውካስትል ምን አይነት የፊዚካል ቲም እንደሆነ። እንደዚህ አይነት ጨዋታ ላይ ቢያርፍ ጥሩ ነው። ሰከንድ ሀፍ ግን በቃ ቼልሲ ትክክለኛ ጀምስ አኩርቶኛል። እግዚአብሔርን ካሴዶ ሳንቼዝን ባይዘው ጥሩ ነበረ። ከዛ በቃ እንዳለ ኳሶቻችን በጋርናቾ በኩል ነው የምንጫወተው። ኔቶ እንዳይጫወት አድርጎታል ማለት ይቻላል። ኔቶ ማርክ ተደርጓል ውስጥ። ሌላው የገዛ ልጃችን ሉዊስ ሃል የናጡት ነካሽ እንዴት ነበር ሲጫወት የነበረው። እኔው ከጉደት ተርፈናል። ብቻ አሁን ውስጥ ሁለታቻ ምንም የምለው ነገር የለኝም። ከታይትል ሬሱ እየራቅን ነው። ቼላ 2-0 ከመመራት ተነስታ ሁለታቸው ወጣለች ማለት ነው። በዚህ ጨዋታ ቼላው ነጥብ ጣለ ለማለት በጣም ከባድ ነው። ኒውካስትል ነው እንደውም የተሻለው ቡድን የነበረው። ኒውካስትል በዚህ ጨዋታ ነጥብ ጥሏል ማለት ነው። ወደ 10 ቢጫ ካርድ ምናምን የተመለከትንበት ጨዋታ ነው። ምን አይነት የሚገርም ጌም፣ ያበደ ጨርቁን የጣለ ጌም ነበር ማለት ነው። ምን አይነት ጎሎች እንደተቆጠሩ ተመልክታችኋል። ጄምስ የሚያምር ቅጣት ምት ነበር ያስቆጠረው። እንዲሁም ደግሞ የፔድሮ ጎል ማለት ነው። ምን አይነት ፈርስት ተች ነው። ያራዳ ልጆች አየር ላይ ነው የቀነሰው ተጫዋቹን ማለት ነው። አየር ላይ በግንባሩ ቀንሶት ሄደ። ባናቱ ማለት ቀንሶት ሄደ ተጫዋቹ ማለት ያበደ ፈርስት ተች ያበደ አጨራረስ ማለት ነው። ፔድሮ የሚገርም ጨዋታ ነበር። ለማንኛውም ቼላው በዚህ ሳምንት ደረጃዋን አትለቅም ማለት ነው። በጎል የተሻለች ቡድን ስለሆነች ኒውካስትል እና ቼልሲ እንግዲህ ሁለታቻ ተለያይቷል። በስመ አብ ምን አይነት ጨዋታ ነው! አረ ምን አይነት አጥቂን ያገኙት! በስመ አብ! አረ ይሳቅ እንኳን ሄደ። የምር ሲያስቀና ራሱ በቃ በአሁኑ ሰዓት ከሃላንድ ቀጥሎ የሚገርም ሲዝን እያሳለፈ የሚገኘው ኒክ ቮልተማዳ ነው። በ20 ደቂቃ ውስጥ 2 ጎል። የጎርደን ክሮሶች ራሱ እንዴት ነው የሚያምሩት! ያው ሰከንድ ሀፍ ቼልሲ ተለውጦ መጥቶ በቃ ሪስ ጄምስ የሚገርም ፍሪኪክ። ይሄ ልጅ በቃ ሁሌ ኧረ በስመ አብ ክላስ የሆነ ልጅ በቃ የሚገርም ፍሪኪክ ነው የመታው። በቃ ፕሌስመንቱ ራሱ ጥግ ላይ አይስትም። በቃ ሪስ ጄምስ ፍሪኪክ አይስትም፣ ፓልመርም አይስትም። በቃ የሚገርም ፍሪኪክ ቴከር አላቸው ቼልሲ። ድጋሜ ፔድሮ ደግሞ ተከላካዩን ጅል አድርጎት ነው በቃ ሄዶ ትንሽ ተንሸራተተ፣ ሄዶ ጨረሰ። ሁለታቻ በቃ የሚገርም ካምባክ ሰሩ ብለን ያው አንዳቸውን እስኪያሸንፉ እየጠበቅን ነበር። አቻ ተጠናቋል። ያው እንግዲህ ቼልሲ ከሲቲ ይበልጣልን ምናምን ስትሉ የነበራችሁ የት ነው እሺ አሁን ቼልሲ? በስማ ይሄ ጨዋታ ላለመለጣችሁ ሰዎች በጣም ነው ማዝነው። ምን አይነት ጌም ነው! ፈርስት ሀፉን ላየ ቼልሲ እንደዚህ ይገለብጣል ብሎ ማንም የማያስበው ቼልሲ ሪሲ ጄምስ ከኒውካስትል 3 ነጥቡን ወሰደባቸው። 3 ነጥቡን የሚገርም ቅጣት ምንትን ያስገባው እንደዚህ አይነት ይቻላል ወይ ነው። ከዛ ደግሞ ሶስተኛው ጎል እንዳይቆጠርበት ያደረገው መንገድ እዛ ቦታ ላይ አብዛኛው ተከላካይ ፔናልቲ ነው የሚያሰጠው። ሪሲ ጄምስ የሚገርም ሸርተቲ ነው ወረደው። ረጊ ኒውካስትል አባከኑት፣ አይገልጹም አባከኑት። በራሳቸው እጅ ነው ይሄን 3 ነጥብ ያጡት። ቼልሲ 1 ነጥብ ማግኘቱ ራሱ ሪሲ ጄምስ ነው ማመስገን ያለበት እንጂ ኒውካስትል ዋልቲሜድ ፈርስት ሀፍ ከዛ ባርነስ ደግሞ ሰከንድ ሀፍ ያባክኑታል፣ አይገልጹም። ይሄ ጨዋታ ያመለጣችሁ ሰዎች አዝናለሁ በጣም። ያው ቢያንስ አልተሸነፍንም። ጀማአው ጥሩ ከምባክ አድርገን ነበር። ያው ግልጽ ነበረ፣ ለኔ ገብቶኝ ነበር ኒውካስትል ካቻ በላይ ዘን እንደማንወጣ ግልጽ ነበረ። ቼልሲ በዚህ አቋሙ ቶፕ 4 ያሰጋዋል ጀማው። የምሬ ነው የምነግራችሁ። አሁን አሰልጣኙም ጋር ችግር አላየሁም፣ በዛሬ አሰላለፍ ተጫዋቾቹም ጋር ችግር አላየሁኝም። በቃ እንደ ቡድን አልቻለም። ኒውካስትል በልጦን ነበረ። ፈርስት ሀፍ በቃ ባይሆን ጭቦይ ነበር የተጫወት ነው። እንደውም ሰከንድ ሀፍ የሚገራርሙ ሙከሮች ሞክረናል፣ ሳተን እንጂ ያለ ነው ምንም ማለት አይደለም። ያው ከዋንጫው ፉክክር ትንሽ ገለል እያለን ይመስላል። ቆየን ገለል ካለን ግን በዚህኛው ትንሽ የተረጋገጠ ይመስላል ጀማው አይደለ? ከዋንጫ እንደወጣን ያው ለቶፕ 4 እንቀጥላለን ማለት ነው። ምንም አዲስ ነገር የለውም። አደራጅተን ቲማችንን ደግሞ በደንብ ማስጨነቃችንን እንቀጥላለን። ብዙ ቶርናመንቶች አሉ፣ ሻምፒዮንስ ሊግ ምናምን
ብዙ አለ እንዳያሳስባችሁ። አንዱን ዋንጫ ይዘን እናጣናቃለን በዚህ ዓመት። ያው የሚጠበቅ ውጤት ነው እንዳይደብራችሁ። እኔ አልደበረኝም። ያው ካደረግነው ከምባክ አንጻር ምንም የደበረኝ ነገር የለም። ጀምስ በጣም እወድሃለሁ። በጣም ጀግና ተጫዋች ነህ። ካይሴዶም ምርጥ ተጫዋች ነህ። ሌሎቻችሁ ምርጥ ናችሁ። በቃ ጋርናቾ ትንሽ አበሳጭተኛል። እየሳትካቸው የነበሩ ኳሶችን እነሱን አስተካክል። ሌላው ምርጥ ነገር ነው። እንደ ቡድን ግን አልቻልንም። ዞሮ እንደ ቡድን አልቻልንም። መልካም ምሽት ጀማው። ምን አይነት ጌም ነው ያየነው? በቃ ለዚህ እኮ ነው ፕሪሚየር ሊግን የምንወደው። ለዚህ እኮ ነው። አቤት 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 ተለጣለጡት። ሰከንድ ሃፍ ደግሞ ቼላው ካምባክ አድርጋ አስደነገጠች ምናምን ነገር። በጣም የሚገርም ክስክስ ነው ያየነው። እኔ በበኩሌ በእውነት ነው ነግራችሁ፣ እኔ ጄምስ ምን አይነት ተጫዋች ነው? ወርልድ ክላስ የመሬ ነው የምላችሁ። ምን አይነት ተጫዋች ነው ያላችሁ ቼልሲ? የሚገርም ተጫዋች። በቃ እኔ ይሄ ስለዚህ ሰው አይወራም። ለምንድን ነው የማይወራው? ስለ ጄምስ አንደኛ በቃ ሁሉ የተሟላለት አይነት ተጫዋች ማለት ይችላል ነው ልጅ ፓፓውቲ። በእውነት ለመናገር ቼላ ወንድም ጥላ ተርፋቸዋል። በእውነት ነው የምላችሁ። በጣም ነው ያባከኑት። በጣም አባክነዋል። ኒውካስትል ያበደ ጌም ያየው ነው ይምር። በቃ ፕሪሚየር ሊግ ግን ምን አይነት ሊግ ነው ጋይስ? ምን አይነት ኳስ ነው የተመለከትነው? ቀናችንም በእግር ኳስ ለመጀመር ምርጥ ጨዋታ በ17ኛ ሳምንት እንግሊዝ ፕሪሚየር ሊግ መርሃ ግብር ኒውካስትል ዩናይትድ ሴንት ጄምስ ፓርክ ላይ የምዕራብ ለንደኑን ቼልሲን አስተናግዶ 2-2 ተለያይተው ነጥብ ተጋርተው ተለያይተዋል። በጣም የሚገርም ጌም ነበር የተመለከትነው። ፈርስት ሃፍ ኒውካስትል በጣም የተሻለ ቡድን ነበረ። በሙከራዎች ረገድ በጣም ጥሩ ሙከራዎችን ማድረግ ችሎ ነበር። ኦልቲሜትም 2 ጎሎችን ለኒውካስትል አስቆጥሮ የመጀመሪያ አጋማሽ በኒውካስትል ዩናይትድ 2-0 አሸናፊነት ነበረ የተጠናቀቀው። ነገር ግን ከሁለተኛው አጋማሽ በኋላ የኢንዞ ማሬስካ ቼልሲ ፍጹም ተለይተው ነበረ የገቡት። ከዛ በኋላ ሪስ ጄምስ በጣም አስደናቂ የሆነ ፍሪ ኪክ ጎል ካስቆጠረ በኋላ 2-1 በማድረግ ሁለተኛው አጋማሽ እንደተጀመረ ቼልሲዎችን ወደ ጨዋታው መመለስ ችሎ ነበረ። በድጋሚም እንግዲህ ጃኦ ፔድሮ ከግብ ጠባቂው ሳንቼዝ አሲስት የተደረገለትን ኳስ በሚገርም እርጋታ በማስቆጠር ጨዋታው 2 አቻ በመሆን በዛ ውጤት ተጠናቋል ማለት ነው። ሰከንድ ሃፍ ደግሞ ቼልሲዎች በጣም የተለየ ነበሩ። ፈርስት ሃፍ ኒውካስትል ነበር፣ ሰከንድ ሃፍ የቼልሲ ነበረ። ኒውካስትል ሰከንድ ሃፍ ምንም አይነት ታርጌት መሞከር አልቻለም። ቼልሲ ፈርስት ሃፍ ምንም አይነት ታርጌት መሞከር አልቻለም። እርግጥ ኒውካስትል ዩናይትዶች ወደ መጨረሻ አካባቢ ከአንድም 2-3 ጥሩ የሚባሉ ጎል የሚሆኑ አጋጣሚዎችን አግኝተው ሳይጠቀሙባቸው ቀርተው ነበረ። ሪስ ጄምስ ግን ምን አይነት ተጫዋች ነው ጋይስ? ይለያል። በቃ ይከላከላል፣ ያጠቃል። ያንን የሃርቬ ባርነስ ኳስን አይታችሁታል እንዴት ታክል እንደወረደበት? ምን አይነት ተጫዋች ነው? ፍሪኪ ጎል ውስጥ ብትል ተከላካይ እንደዛ ሄዶ ጎል ያስቆጥራል ጋይስ። ለማንኛውም የኢንዞ ማሬስካው ቼልሲ በ29 ነጥብ በፕሪሚየር ሊጉ 4ኛ ደረጃ ላይ ለጊዜው ተቀምጧል። የሚገርም ጨዋታ ነበር ግን የተመለከትነው። እናንተ ስለ ጨዋታው የተሰማችሁን ሀሳባችሁን ኮሜንት ሴክሽን ላይ አካፍሉኝ። የፕላስ ምልክቱ በመጫን ፈጣን አድርገው ሲሆኑ ኳሳዊ መረጃዎችን ማግኘት ትችላላችሁ። ከእረፍት በኋላ ምን አይነት ቼልሲ ነው የተመለከትነው? የምሬን ነው የምላችሁ። ይሄ ቼልሲ ነበር ይናፈቀኝ። ማሻአላ አረበለው። ምን አይነት የጋለ ጨዋታ፣ ምን አይነት ማለት ነው። በቃ ይሄን ጨዋታ አለመመልከት አለመታደል ነው። የምሬ ነው። ጎሎቹን ይኸው በቪዲዮ አስቀምጬላችኋለሁ አካውንቴ ላይ። ጨዋታውን እንደኔ ቁጭ ብሎ ለተመለከተ ሰው ከዚህም በላይ ቼልሲ የሚያገባ ይመስላል። ግን ኒውካስትሎች በጣም ሲከላከሉ ነበረ፣ በዛ ልክም ሲያጠቁ ነበረ። የተወሰኑ የዳኛ ስህተቶች ምናምን ነገር ነበሩ። ግን ይለያል ጨዋታው ነው ብላችሁ የጋለ ጨዋታ ማሻአላ የምሬ ነው። ቼልሲ ነጥብ ለቶፕ 4 ያስፈልገው ነበረ 3 ነጥቡ። ያው ግን ከመሸነፍ ይሻላል 1 ነጥብ። እንግዲህ ምንም ማድረግ አይችልም። ዌልዳን ብሉስ ለንደን ኢዝ ኦልዌይስ ብሉ። ቼልሲ ከኒውካስትል ጋር አቻ ወጥቷል። ሆኖም ግን የጃኦ ፔድሮ ምን አይነት ጎል ነው ያስመለከተን ጋይስ? ምን አይነት የግል ብሪሊያንሱን የተጠቀመው! በስመ አብ ጋይስ፣ ምን አይነት አስደናቂ ጎል! ኦፍ ኮርስ ሪስ ጄምስ የሚገርም ቅጣት ምት አስቆጥሯል። ነገር ግን እኔ የራምስዴል ድክመትን በዛ ጎል ላይ ስለተመለከትኩ ከሱ በላይ እኔ በጣም የማረከኝ ጎል የጃኦ ፔድሮ ነው። አይታችሁታል አይደለ? ሮበርት ሳንቼዝ በርቀት ኳሱን ከለጋለት በኋላ ተከላካዩ ቲያውን እንዴት አድርጎ በቴስታ ኳሱን ለራሱ ሴትአፕ እንዳደረገና እንዴት አድርጎ ማስቆጠር እንደቻለ ይሄ በጣም አስደናቂ የግል ብቃቱን ያሳየን ጃኦ ፔድሮ። ለማንኛውም ወደ ሴንት ጄምስ ፓርክ ያመራው ቼልሲ እንግዲህ 2-0 ከመመራት ተነስቶ 2-1 መውጣት ችሏል። በመጀመሪያው አጋማሽ እጅግ ደካማውን ቼልሲን የተመለከትነው በሁሉም ረገድ በመከላከሉም በማጥቃቱም እጅግ ደካማ ነበር። በሁለተኛው አጋማሽ ግን ተሻሽሎ ቀርቦ እንግዲህ 2-0 ከመመራት ተነስቶ ሪስ ጄምስ ከረፍት በኋላ ወዲያው ባስቆጠራት የቅጣት ምት ጎል እንደዚሁም ደግሞ በጃኦ ፔድሮ አስደናቂ ግብ ታግዞ 2-1 ጨዋታውን መጨረስ ችሏል። ኒውካስትሎች በዚህ ጨዋታ ላይ የሚገርም ተጋድሎ ነበር ያሳዩን። በተለይ ደግሞ በመጀመሪያው
አጋማሽ ሙሉ ብልጫ ነበራቸው ማለት ይቻላል። በተለይ ደግሞ አሌክዛንደር አይዛክን እንዲታካላቸው ያመጡት ጀርመናዊ ቮልትሜድ ምን አይነት አስደናቂ ሲዝን ነው በመጀመሪያው አመቱ በኒውካስል እያሳለፈ የሚገኘው። በጣም በአስደናቂ ሁኔታ 2 ጎሎችን አስቆጥሮ አንቶኒ ጎርደን ምርጥ እንቅስቃሴን በመጀመሪያው አጋማሽ አሳይቶ ነበር። በሁለተኛው አጋማሽ ግን በተለይ ሪስ ጄምስ ወደ መከላከሉ ወደ ቀኝ ተመላላሽነት ቦታው ላይ ሲመለስ ቼልሲ በደንብ ተረጋግቷል። ኤንዞ ፈርናንዴዝ መሃል ላይ ገብቶ ቡድኑን ማረጋጋት ችሏል። ለማንኛውም ቼልሲ በ17ኛው ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታ ወደ ኒውካስል አምርቶ 2-2 ተለያይቷል። ስለ ጃኦ ፔድሮ አስደናቂ ጎል እንደዚሁም ስለ ቼልሲ አቻ መውጣት የእናንተን ሀሳብ ኮሜንት ሴክሽን ላይ አጋሩኝ። እንደነዚህ ፈጣን እግር ኳስ መረጃዎችን በቀጣይም ለማግኘት የፕላስ ምልክቷን በመንካት የሜዳ ስፖርት ቤተሰብ ይሁኑ።